ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማገጣጠም ባለ ሁለት ሆሄ ቃላት ምስረታ ይሆናል ማለት ነው። የአማርኛ ፊደላትን እየቆጠራችሁ ከሀ እስከ ፐ ያሉትን ሸምድዳችሁ ይዛችሁ አጋጥማችሁ ለማንበብ እና ለመጻፍ ለተቸገራችሁ በቀላል መንገድ እንዴት ማንበብ እና መጻፍ እንደምትችሉ አሳያችኋለሁ ማለት ነው። በቅድሚያ የአማርኛ ፊደላትን ስንተኛ ፊደል እንደሆኑ ድምጻቸው ማን እንደሚባል ለይተን ማወቅ ይኖርብናል ማለት ነው። ሀ ሁ ሂ እያልን መቁጠር ብቻ ሳይሆን ወይም ስናነብ ደግሞ እያነበብን አጋጥመን ማንበብ እየቻልን መጻፍ የማንችልበት ትልቁ ምክንያት ምንድነው? የአማርኛ ፊደል ስንተኛ ፊደል እንደሆኑ ቅርጻቸውስ ምን ይመስላል የሚለውን ነገር ማወቅ ስላልቻልን ነው ማለት ነው። ለዚህም በቀላሉ መንገድ የምትረዱበትንና የምታውቁበትን ቪዲዮ ይዤላችሁ መጥቻለሁ። ወደ ትምህርታችን ስንቀጥል ይቺ ምን ትላለች? ጠጣ። ጠጣ ስንል ለምሳሌ የማን ዝርያ ነው፣ ስንተኛ ፊደል ነው የሚለውን ማወቅ ግዴታ ይኖርብናል ማለት ነው። አጋጥመን ለማንበብ ሆነ ለመጻፍ ማለት ነው፣ ድምጻቸውን መለየት ማለት ነው። ስለዚህ ጠጣ ስንል የጠ የመጀመሪያ ፊደል ጠ፣ ይቺም የጠ ዝርያ ማለት ነው። የጠ ዝርያ አራተኛ ፊደል ጣ። ሁለቶችን በማጋጠም ምን የሚል ቃል መሰረት ነው ማለት ነው? ጠጣ። ጠጣ የሚል ትርጉም ያለው ቃል መሰረት ነው ማለት ነው። ከዚህ ስንመጣ ደግሞ ይቺ መታ። መታ ስንል ደግሞ ይቺ ማናት? እሺ ይቺ የመ የመጀመሪያ ፊደል መ። ይቺ የማን ቤተሰብ ናት? ስንተኛስ ፊደል ናት? እሺ የማን ቤተሰብ ናት ወይም የማን ዝርያ ናት ላልነው የተ ዝርያ ማለት ነው። የተ ዝርያ አራተኛ ፊደል ታ ማለት ነው። ታ። ስለዚህ ይቺ መ፣ ይቺ ታ። እስኪ በአንድ ላይ ምን የሚል ቃል መሰረትነ? እሺ መታ፣ መታ የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ ይቺ መጣ። መጣስ ብለን ስንጽፍ ወይም አጋጥመን ስናነብ ደግሞ የመ የመጀመሪያ ፊደል መ፣ ይቺስ የጠ አራተኛ ፊደል ጣ። በአንድ ላይ መጣ፣ መጣ ብለን መሰረትነ ማለት ነው። ከዚህ ስንመጣ ይቺ ጠላ። ጠላ ስንል ይቺ የጠ የመጀመሪያ ፊደል ጠ፣ ይቺ ላ ስንል ደግሞ የለ አራተኛ ፊደል ማለት ነው። የለ አራተኛ ፊደል። የለ አራተኛ ፊደል መሆኗን በእንዴት ለየናት ማለት ነው? የለ አራተኛ ፊደሎች ባለፈው ክፍለ ጊዜያችን ወይም ባለፈው ቪዲዮአችን ፊደላትን ስንቆጥር የአራተኛ ፊደሎች ምን አላቸው ብለናል? እግራቸው በስተግራ የሚያጥሩ ፊደሎች አራተኛ ናቸው ብለናል። ስለዚህ የለ አራተኛ ናት ማለት ነው። ላ በአንድ ላይ ጠላ፣ ጠላ። ከዚህ ስንመጣ ይቺ ነፃ። ነፃ ስንል ደግሞ የነ የመጀመሪያ ፊደል ነ፣ ይቺስ የፀ አራተኛ ፊደል ፃ። በአንድ ላይ ነፃ፣ ነፃ። እዚህ ስንመጣ ይቺ ሳበ። ሳበ ስንል የሰ አራተኛ ፊደል ድምጿ ማን ብለን እንጠራታለን? ሳ ማለት ነው። ሳ መሆኗን ለማወቅ እንዴት አወቅናት ካለ የአራተኛ ፊደሎች እግራቸው በስተግራ አጣራ ናቸው ላለ። ስለዚህ እስከ አራተኛ መቁጠር ማለት ነው። ሰ፣ ሱ፣ ሲ፣ ሳ በማለት በመቁጠር የአራተኛ ፊደል ድምጿ ማን እንደሚባል ወይም ሳ እንደሚባል በዚህ መልኩ እየቆጠራችሁ ሌሎችንም ፊደሎች ማወቅ ትችላላችሁ። ስለዚህ ይቺ የሳ አራተኛ ፊደል ብለናል። ሳ። ይቺ የበ የመጀመሪያ ፊደል በ። በአንድ ላይ ሳ በ፣ ሳበ። እዚህ መልኩ አማርኛን በቀላል መንገድ ለማንበብ ወይም ለመጻፍ መለማመድ ግድ ይለናል ማለት ነው፣ ወይም ይላችኋል። ከዚህ ስንመጣ ይቺ በቂ። በቂ ስንል የበ የመጀመሪያ ፊደል በ፣ ይቺስ የቀ ሶስተኛ ፊደል ቂ። በአንድ ላይ በቂ፣ በቂ። ከዚህ ስንመጣ ይቺ ምን ትላለች? በር። በር ብላችሁ ጽፉ ደግሞ የበ የመጀመሪያ ፊደል በ፣ ይቺ ማናት?
ይቺ የረ ዝርያ ማለት ነው። የረ ዝርያ ስድስተኛ ፊደል ር ማለት ነው። ር በአንድ ላይ በር በር። እዚህ ስንመጣ ይቺ ቢሮ ቢሮ ብለን ስንጽፍ ደግሞ የበ ሶስተኛ ፊደል ቢ ይችስ የረ ሰባተኛ ፊደል ሮ ሮ መሆኗን የረ ሰባተኛ ፊደል መሆኗን ካወቅነ በኋላ ሮ መሆኗን ድምጿን ለማረጋገጥ ከፈለጋችሁ ደግሞ ወይም ድምጿን ፈለጋችሁ ረ ሩ ሪ ራ ሬ ር ሮ ብላችሁ እስከ ሰባተኛ መቁጠር ማለት ነው። ከዛ በኋላ ድምጿን ሮ መሆኗን ታገኛታላችሁ ማለት ነው። ስለዚህ እቺ ቢሮ ቢሮ። እዚህ ስንመጣ ይቺ ጫና ጫና ብለን ስንጽፍ ደግሞ የጨ አራተኛ ፊደል ጫ ይችስ የነ አራተኛ ፊደል ና አንድ ላይ ጫና ጫና። ፊደላትን እየቆጠራችሁ አጋጥማችሁ ለማንበብ ወይም ለመጻፍ የተቸገራችሁ በደንብ ልትከታተሉኝ ይገባል ማለት ነው። ጫና። ከዚህ ስንመጣ ይቺ ገና ገና ስንል ደግሞ ወይም የገ የመጀመሪያ ፊደል ገ ይቺስ የማን ዝርያ ናት? የነ ማለት ነው። የነ ዝርያ አራተኛ ፊደል ስትቆጥሯት ና መሆኗን ታገኛላችሁ ማለት ነ ኑ ኒ ና። ስለዚህ በአንድ ላይ ገና ገና የሚል ቃል መሰረትና ማለት ነው። ከዚህ ስንመጣ ይቺ አጣ አጣ ስንል ደግሞ የአ የመጀመሪያ ፊደል አ ይችስ የጠ አራተኛ ፊደል ጣ በአንድ ላይ አጣ አጣ። ከዚህ ስንመጣ ይቺ ለማ ለማ ብለን ስንጽፍ የለ የመጀመሪያ ፊደል ለ ይችስ የመ አራተኛ ፊደል ማ ማ ድምጿን ማ ማለት ነው። በአንድ ላይ ለማ ለማ። ይችስ ላላ ላላ ስንል ደግሞ የለ አራተኛ ፊደሎች ማለት ነው። ሁለቱም ተከታታይ ላ ላ ላላ። ይችስ ሉል ሉል ስንል የለ ሁለተኛ ፊደል ሉ ይችስ ይቺ የለ ስድስተኛ ፊደል ል አንድ ላይ ስናነባቸው ሉ ል ሉል። ከዚህ ስንመጣ ይቺ ሳማ ሳማ ብለን ስንጽፍ የሰ የመጀመሪያ ፊደል ሰ ይቺ የመ አራተኛ ፊደል ማ አንድ ላይ ሰማ ሰማ። ከዚህ ስንመጣ ይቺ ገቢ ገቢ ስንል የገ የመጀመሪያ ፊደል ገ ይቺ የበ ሶስተኛ ፊደል ቢ በአንድ ላይ ገቢ ገቢ። ከዚህ ስንመጣ ይቺ አለ አለ ብለን ስንጽፍ የአ የመጀመሪያ ፊደል አ ይችስ የለ የመጀመሪያ ፊደል ለ አንድ ላይ አለ አለ። እሺ ወደዚህ ስናልፍ ይችስ ባባ ባባ ብለን ስንጽፍ ደግሞ የበ አራተኛ ፊደሎች ተከታታይ ማለት ሁለቱን ባባ ሁለቱን የበ አራተኛ ፊደል ስንጽፋቸው ባባ የሚል ቃል ይሰጠናል ማለት ነው። ባባ። ከዚህ ስንመጣ ይቺ መባ መባ ስንል የመ የመጀመሪያ ፊደል መ ይችስ ይቺ የበ አራተኛ ፊደል ድምጿን ማን ብለን እንጠራታለን ካልነ ባ ድምጿን ከጠፋን ደግሞ ባ መሆኗን ማስታወስ ካልቻልን እስከ አራተኛ ፊደል መቁጠር ማለት በ ቡ ቢ ባ የበዝርያ መሆኗን ካወቅነ በኋላ በዚህ መልኩ በመቁጠር እስከ አራተኛ ፊደል የ14ኛ ፊደል መሆኗን ካወቅነ በኋላ ድምጿን ማግኘት እንችላለን። ስለዚህ እቺ ባ ማለት ነ ባ ብለን ጻፍነ ማለት ነው። ነባ። ይቺስ ሞተ ሞተ ስንል የመ ሰባተኛ ፊደል ሞ ይችስ የተ የመጀመሪያ ፊደል ተ በአንድ ላይ ስናነበው ሞተ ሞተ። ይችስ ጸና ጸና ስንል የጸ የመጀመሪያ ፊደል ጸ ይችስ ይቺ የነ ዝርያ አራተኛ ፊደል ና ና በአንድ ላይ ጸና ጸና። ይችስ መሪ መሪ ስንል የመ የመጀመሪያ ፊደል
መ ይችስ የረ ሶስተኛ ፊደል ድምጿ ማን ብለን እንጠራታለን? መቁጠር ማለት ነው። ድምጿ ከጠፋችሁ ረ፣ ሩ፣ ሪ በማለት እስከ 3 በመቁጠር ሶስተኛ ፊደሏ መሆን ካወቃችሁ በኋላ ማግኘት ትችላላችሁ ማለት ነው። ስለዚህ እቺ ሪ አንድ ላይ መሪ መሪ። ከዚህ ስንመጣ ይቺ ሎሚ ሎሚ ስንል ደግሞ የለ ሰባተኛ ፊደል ሎ ይችስ ይቺ የመ ሶስተኛ ፊደል ሚ በአንድ ላይ ሎሚ ሎሚ የሚል ቃል መሰረት ነው። ወደ ቀጣዩ ስናልፍ ይቺ ማናት? እስኪ ይችን እናንተ አስታውሱ። በቅድሚያ ግን አማርኛ፣ እንግሊዝኛ፣ ኦሮሞኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች በኦንላይን በሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማር መከታተል ለምትፈልጉ ሁሉ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን የትኛውም ጊዜና ቦታ ሳይገድባችሁ እናንተን በሚመቻችሁ ሰዓት ቀንም ማታም ሌትም በማስተማር ላይ እንገኛለን። ደውላችሁ አናግሩን። ከታች ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ጎበዝ አንባቢና ጻፊ አድርገን እናስተምራችኋለን። በቅርብ ቀን አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። ህፃናትን ማስተማር የምትፈልጉ ወላጆችን በተጨማሪ በመደወል አናግሩን። ወደ ትምህርታችን ስንቀጥል ይቺን ማን አላችኋት? መሪ ይላል። ይቺ የመ የመጀመሪያ ፊደል መ ይችስ የረ ሶስተኛ ፊደል ሪ በአንድ ላይ መሪ የሚል ቃል መሰረት ነው ማለት ነው። መሪ። ይችስ የት የት ስንል የየ የመጀመሪያ ፊደል የ ይችስ የተ ስድስተኛ ፊደል ት በአንድ ላይ የት የት። ይችስ ሰው ሰው ስንል የሰ የመጀመሪያ ፊደል ሰ ይቺ የወ ስድስተኛ ፊደል ው አንድ ላይ ሰው ሰው። ይቺስ ሼር ሼር ስንል የሸ አምስተኛ ፊደል ሼ ይቺ የረ ስድስተኛ ፊደል ር አንድ ላይ ሼር ሼር የሚል ቃል መሰረት ነው ማለት ነው። ከዚህ ስንመጣ ይቺ ቡሬ ቡሬ ስንል የበ ሁለተኛ ፊደል ቡ ይችስ ይቺ የራ አምስተኛ ፊደል ድምጿ ሬ ሬ መሆኗን ድምጿ ከጠፋችሁ የራ አምስተኛ ፊደል መሆኗን አውቃችሁ መቁጠር ማለት ነው። ረ፣ ሩ፣ ሪ፣ ራ፣ ሬ በማለት እስከ 5 በመቁጠር ሬ መሆኗን እናውቃለን ማለት ነው። የአምስተኛ ፊደሎች ቀለበት አላቸው ሁሉም ብለናል። ስለዚህ ቀለበት ስላላት የአምስተኛ ፊደል ማለት ነው። ስለዚህ ይቺ ቡሬ ቡሬ። ይችስ አሉ አሉ ስንል የአ የመጀመሪያ ፊደል ናት። አ የለ ሁለተኛ ፊደል ሉ በአንድ ላይ አሉ አሉ። ወደዚህ ስናልፍ ይቺ ሀቅ ሀቅ ስንል ደግሞ ይቺ ማናት? የሀ የመጀመሪያ ፊደል ሀ ይችስ የቀ ስድስተኛ ፊደል ቅ በአንድ ላይ ሀቅ ሀቅ። ይችስ ማናት? እስኪ ከእናንተ ሙሴ ይላል። የመ ስንተኛ ፊደል ናት? እሺ የመ ሁለተኛ። በምን ለየናት? ከጎኗ ቅጽል ያላቸው ሁለተኛ ፊደሎች ስለሆኑ ማለት ነው። ስለዚህ ይቺ ሙ ይችስ ይቺ ደግሞ የሰ አምስተኛ መሆኗን በእንዴት አወቅነ ካለ ደግሞ የአምስተኛ ፊደሎች ቀለበት አላቸው ብለናል ማለት ነው። ስለዚህ ይቺ ሴ በአንድ ላይ ሙሴ ሙሴ። ይቺ ሱፍ ሱፍ ስንል ደግሞ የሰ ሁለተኛ ፊደል ሱ የፈ ስድስተኛ ፊደል ፍ በአንድ ላይ ሱፍ ሱፍ። ይቺስ ቀን ቀን ስንል የቀ የመጀመሪያ ፊደል ቀ የነ ስድስተኛ ፊደል ን በአንድ ላይ ቀን ቀን። ይችስ አባ አባ ስንል የአ የመጀመሪያ ፊደል አ የበ አራተኛ ፊደል ባ አንድ ላይ አባ አባ። ይችስ ይቺ ገባ
ገባ ስንል ደግሞ የገ የመጀመሪያ ፊደል ገ ይችስ የበ አራተኛ ፊደል ባ በአንድ ላይ ገባ። ከዚህ ስንመጣ ይቺ ማናት? ይቺ ሁሉ ስንል ስንተኛ ፊደል ናት? የሃ ማለት ነው። ይቺ የሃ ዝርያ ናት። የሃ ሁለተኛ ፊደል ሁ ይችስ ይቺ የለ ሁለተኛ ፊደል ሉ በአንድ ላይ ሁሉ። እዚህ ስንመጣ ይቺ ስራ ስንል ደግሞ ይቺ የሰ ዝርያ ስንተኛ ፊደል ናት? ስድስተኛው ማለት ነው። ስ ይችስ የረ አራተኛ ፊደል ራ በአንድ ላይ ስራ። ይችስ ሴት ስንል ደግሞ የሰ አምስተኛ ፊደል ሴ ይችስ የተ ስድስተኛ ፊደል ት በአንድ ላይ ሴት። ይቺ ቁጣ ስንል እስኪ ይቺ የማን ዝርያ ናት? የቀ ስንተኛ ናት? የቀ ሁለተኛ ከጎናቸው ቅጽል ያሉ ፊደሎች ሁለተኛ ናቸው ለና ስለዚህ ቁ ይችስ ይቺ የጠ ስንተኛ ፊደል ናት? የጠ አራተኛ ፊደል ጣ በአንድ ላይ ቁጣ። እዚህ ስንመጣ ይቺ የቱ ስንል የየ የመጀመሪያ ፊደል ይችስ የተ ሁለተኛ ፊደል ቱ በአንድ ላይ የቱ። እዚህ ስንመጣ ይቺ ክስ ስንል የከ ስድስተኛ ፊደል ክ ይቺ የሰ ስድስተኛ ፊደል ስ በአንድ ላይ ክስ። እዚህ ስንመጣ ይቺ ሙሉ ስንል የመ ሁለተኛ ፊደል ሙ የለ ሁለተኛ ፊደል ሉ በአንድ ላይ ሙሉ። እሺ ከዚህ ስንመጣ ይቺ ማናት? ይቺ ዛሬ ስንል ደግሞ የዘ አራተኛ ፊደል ዛ ይችስ የረ አምስተኛ ፊደል ሬ በአንድ ላይ ዛሬ። እዚህ ስንመጣ ይቺ ሹም ስንል የሸ ሁለተኛ ፊደል ሹ የመ ስድስተኛ ፊደል ም በአንድ ላይ ሹም። ይችስ በቂ ስንል የበ የመጀመሪያ ፊደል በ የቀ ሶስተኛ ፊደል ቂ በአንድ ላይ በቂ። ይቺ ቸር ስንል የቸ የመጀመሪያ ፊደል ቸ ይቺስ ማናት? ይቺ የረ ስድስተኛ ፊደል ር በአንድ ላይ ቸር። እዚህ ስንመጣ ይቺ ኮፊ ስንል የከ ሰባተኛ ፊደል ኮ ይችስ የፈ ሶስተኛ ፊደል ፊ በአንድ ላይ ኮፊ። እሺ ዛሬ ይዤላችሁ የመጣው ባለ ሁለት ሆሄ ወይም ባለ ሁለት ቃላት ምስረታ ይሄን ይመስላል። ነገ ወይም በቀጣይ ቪዲዮ ደግሞ ባለ 3 እስክንም የምንመጣ ይሆናል ማለት ነው። በአጭር መንገድ ጎበዝ አንባቢና ጻፊ መሆን እንፈልጋለን ለምትሉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል ከየትኛውም ቦታ ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ የእናንተን የስራ ሰዓት በማይጋፋ በቀን 1 ሰዓት በመመደብ ማለትም ከሰኞ እስከ ዓርብ በሳምንት 5 ቀን በቀን 1 ሰዓት እናንተ የተመቻችሁን በማሳወቅ ባላችሁበት ሆናችሁ በእጃችሁ ባለው ስልክ ወይም ኮምፒውተር ጎበዝ አንባቢና ጻፊ መሆን እንዲችሉ አድርገን እናስተምራችኋለን። እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ባስቀመጥነው ስልክ በመደወል አናግሩን። በቅርብ ቀን አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እናንተ የፈለጋችሁትን የትምህርት አይነት መማርና መከታተል ትችላላችሁ ማለት ነው። ደውላችሁ አናግሩን። መልካም ጊዜ፣ ሰናይ ቆይታ ተመኘን።